በጣም ጥሩ። ኢየሱስ ራሱ እኔ ሰው ነኝ ብሏል። ምን ትላለህ? ሰው ነኝ ያለ ቃል በቃል ራሱ ሲናገር፣ አንተ ደግሞ አይ ኢየሱስ ተሳስተሃል፣ ሰው ነኝ ብቻ አትበል አምላክ ነኝ በል እያልከው ነው ያላለው። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም። አሁን የተናሳ የክርስቶስ ትልቅ ተቃዋሚዎች ከይቅርታ ጋር ክርስቲያኖች ናቸው እዚህ ዓለም ላይ። ምክንያቱም እኔ ሰው ነኝ እያለ አይ ተሳስተሃል፣ ሰውን ብቻ አይደለም ሰውም አምላክም ነህ አሉት። ብትወዱኝስ አብ ከእኔ ይበልጣል አለ። አይበልጥም፣ በፍጹም እኩል ነህ ከአብ ጋር ብለው ካሉት። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ነኝ አለ። እኔ ከራሴ አንዳች ላደርግ አይቻለኝም አለ። አይቻልም፣ ትችላለህ ሁሉንም አሉት። እኔ አምላክ አለኝ አለ ኢየሱስ ክርስቶስ። በፍጹም አምላክ የለህም፣ አንተ ራስህ አምላክ ነህ አሉት። እዚህ ምድር ላይ እንደ ክርስቶስን የተቃወሙ ትልቅ ተቃዋሚዎች ክርስቲያኖች ናቸው። ወላሂ ክርስቲያኖች ናቸው። አምላክ አንድ እና ብቸኛ ነው ብሎ ክርስቶስ አስተማረ። እስራኤል ስማ ጌታ አምላካችን አንድ ጌታ ነው አለ። አይ ተሳስተሃል፣ አምላክ አንድም ሶስትም ነው ብለው ካሉት። አምላክ አንድ ብቻውን ነው እያለ ተናገረ። አይ በፍጹም አይደለም ስላሴ ነው አሉት። ላሐውለ ወላ ቁወተ። አይሁዶች ገለነዋል ብለው ጨፈሩ፣ ሳቁ፣ ምናምን አሉ። ከእነሱ ጎን ሆነው ተገለዋል አመኑ ክርስቲያኖች። ለምን ክርስቶስ ተቃዋሚ? ለዛ መልስ ትንሽ ይቅርታ አልጨረስኩም፣ ገና ነኝ እኮ መቼ ጨረስኩኝ? ጳውሎስ መጣና ኢየሱስ ክርስቶስን እየተረገመ ነው አለ። አሜን ነው ብለው ተቀበሉት። ከይፍ ያኔ ከይፍ የክርስቶስ ተቃዋሚ ወላሂ ላዚም ትልቅ ተቃዋሚዎች ናቸው። በሰማይ ያለውን የአባቴን ፈቃድ የሚያደርግ ብሎ ወደ እርሱ አምልኮ እንድትፈጽሙ አዘዛቸው። ምን ብለን እንጸልይ አሉት። ኢየሱስ ክርስቶስን መጥተው በሰማይ የምትኖር አባታችን ብላችሁ ጸልዩ አለ። በስመ አብ በወልድ መንፈስ ቅዱስ ብለው ለሶስቱም እንጸልያለን አሉ። ከይፍ ያኔ ክርስቶስ ሲያበልክ የነበረው እኔ ለአብ እገዛለሁኝ ብሎ ቃል በቃል እየተናገረ ለአብ እሰግዳለሁኝ ብሎ እየተናገረ፣ አይ እናንተ ደግሞ ለአብም ለወልድም ለመንፈስ ቅዱስም አላቸው። ኢየሱስ ክርስቶስ ለአብ ለወልድ ለመንፈስ ቅዱስ ይሰግድ ነበር ለሶስቱም። ዛሬ እናንተ እንደምታደርጉት ወይንስ ለአብ ብቻ ነበር የሚሰግደው? ለአብ ብቻ እንደሚሰግድ ያው ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ተቀምጦላቸዋል። እኛ ስለምናውቀው ለአብ እንሰግዳለን ይላል ቃል በቃል ኢየሱስ ከታች አለ አይደል? ሲጸልይም አባት ሆይ እያለ ነው የሚጸልየው። ለአንድ አምላኩ ለዚያ ይጸልያል እንጂ በፍጹም እንደናንተ እንደዛሬ ለአብ ለወልድ ለመንፈስ ቅዱስ ብሎ አይጸልይም ነበር። የቱ ጋር ነው እንደሱ ብሎ የጸለየው? ነቢያቶች በምን መልኩ ነው አምላክን ያመለኩት ብላችሁ አትፈልጉም? መጽሐፋችሁ ላይ ለዚያ ለአንድ አምላክ ነበር ሲጸልዩ የነበረ። አይ ነው